አየተል ኩርሲይን ሁሌም ከፈርድ ሰላት ኋላ መቅራት ሚን አስባቢ ዱኹሊል ጀና ለዛ ባሪያ ጀነት ለመግባት ከምክንያቶቹ ውስጥ የሚጠቀስ አንድ ምክንያት ነው። ሁሌም ከፈርድ ሰላት በኋላ በቋሚነት የሚቀራ ማለት ነው። አቢ ኡማመተ አልባሂሊ ረዲየላሁ ዐንሁ ምን ይላል? ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ እንደዚህ አሉ። መን ቀረአ አየተል ኩርሲይ ፊ ዱቡሪ ኩሊ ሰላትን መክቱባ ግዴታ ከተደረጉ 5 ወቅት ሰላቶች ኋላ ላይ ሁሌም አየተል ኩርሲይን የሚቀራ ሰው ለም የምነዕሁ ሚን ዱኹሊል ጀና ጀነት ለመግባት ምንም የሚከለክለው ነገር የለም ኢለል መውት ሞት ካልሆነ በስተቀር የሞተ ጊዜ ቀጥታ ሰተት ብሎ ጀነት ይገባል አሉ። ረዋሁ ነሳኢ ኢማሙ ነሳኢ በሱነናቸው ዘግበውታል። ወሰሐሐሁ አልአልባኒ ሸይኹ አልአልባኒ ረሂመሁላህ ሰሒህ መሆኑን ገልጸዋል። ስለዚህ ሁሌም ከፈርድ ሰላት በኋላ አየተል ኩርሲይን የመቅራት ልምድ ሊኖረን ይገባል። ሐታ ሐጃ ኖሮን እንኳን ብንወጣ እየወጣን እየሄድንም መቅራት ይገባል ማለት ነው።